ገብተናል በሁለቱም። ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ የቻናሌ ተከታታዮች፣ ተመልሰን መተናል። ዛሬም በአዳዲስ ስራዎች ትላለህ። ምንም አዲስ ስራ እኮ ይዤ አልመጣም እኮ። ምን አይነት የተመታው ሰው እንደሆነ ፓሮት ነው በነገራችን ላይ ይሄን እያፏጨ ያለው ፓሮት በቀቀን የምትባለዋል እንስሳት አቋታላችኋል። እሷ ናት እያለች ያለችው ማለት ነው። እሺ እንዴት ናችሁ? እንግዲህ እግዚአብሔር ሰዎች አሼ ይላል። አሼ አይደውል ሰላም ነው። ክብሩ ይስፋ ለመድኃኒዓለም። እስቲ ዛሬም እንደገና ተከስተናል በአንዳንድ ነገሮች። በጣም የሚገራርም ነገር ይዤላችሁ አልመጣሁም ዛሬ። ስለዚህ አብራችሁ እንድትቆይ ወርቅዬ ምን እያለች? ወርቅዬ ምንድነው? ወርቅዬ እስቲ ምንድነው ወርቅዬ የምትለን? ይዘኛል ፍቅር ከሳት ያንቆኛል አፍሉ እያልኩኝ በፍቅሯ ስንገላታ ሁልጊዜ ጠዋት ማታ ደራራንችል ማለቷ ምን ሆነ ያንቺ ወጣት በልቤ ስንገላታ መቼ ነበር አልገባኝም ትስቃለች ተይጀበሳ ምን አይነት ጭካናላት አይወራየሳ ደርሳላት ይዘኛል ፍቅር ከሳት ያንቆኝ። ኧረ ማዘር ምንድን ነው የሚሉን? ማዘር እየተው እንጂ ለማዘሯ ላይክ ይገጫት የምትላለች። አንድ ሚሊዮን ዓመት ነው ስንት ነው? 100 ሚሊዮን ዓመት ኖር እያለ ማስታወቂያ ተስራ መጣ። አሪፍ ነው ማስታወቂያ ምናምን የተወሰነ ብር እስከሚሰለችው ድረስ የተወሰነ ብር ደባይስ ማለት ነው። ሰራ አድርገው ቢወጡ ጥሩ ነው። ባይስ አይታችሁ አሁን ተረሳለ እሱ ሰውዬ። ግን ባይስ አለ ግን ባይስ ተረሳ አይደል እሱ ሰውዬ። በቃ ይሄ እኮ ሶሻል ሚዲያ ቢደብረው ፓርት ነው። የሆነ ሰሞን ነው ቫይራል የምትወጡት። ዘለቄታ ነው ያለው ነገር አታገኙም ሶሻል ሚዲያ ላይ። ባይስ እስቲ አለ ግን ባይስ 500,000 ደርሷል። እስቲ 37,000 22,000 አይታል። እንደ ድሮ አይደለም ግን ነው ሰሚጠጣ ሰው ይሄ ነው መጨረሻ። ከሴት ወደ ሴት ከሸሚጣ ወደ ሸሚጣ ነገር አሎ እዴ መጥፎ ነገር ጻፈ እንዴ ናቲሻ? እስቲ አይ ጂሰስ ክራይስት ባለጌ አንተ እኔ እኮ አላየሁትም። ኦ ማይ ጋድ ጂሰስ አንተ ናቲ አንተ አይን የንስር አይን ያለ አንተ ሰውዬ እግዚአብሔርን ጂሰስ ክራይስት ኦ ማይ ጋድ ቲክቶክ ባለጌ ያሳደገው 300 ካርቶን ክብሪት ተጠቅሞ ኢትዮጵያዊ ሳይሆን አይቀርም። ግን የቲክቶክ እንትን ዴቨሎፐሩ እንትኑን ብቻ አፑን ዴቨሎፕ ያደረገው ሰው ይመስለኛል። ናቲሻ አይመስልም ወይስ የሀገሬ ሰው ሰርች የሚያደርገው? ቲክቶክ ላይ ገብታችሁ አሁን እንደዚህ አይነት ነገር ሰርች አረስማ አረ ይደብራል። እስቲ ኤፍ ብዬ ብጽፍ ምን ያመጣል? አይ እውነት ግን በጣም ያሳዝነው ነው። ኤፍ ብዬ ብጽፍ እዚህ ጋር ፈለጋ አትናቴዎስ ይሄም ሌላ ነገር እንደውም ፍርካስለው ምናምን ፊፊ ምናምን ፍራኦል አይታል አይደለ? በቃ ደህና ነገር ነው የሚያመጣው። አፍሪካ ብለህ ጻፍ። ዩቲዩብን እንዳታስበላኝ ናቲሻ። አፍሪካ ምንድን ነው አፍሪካ? ኧረ በስመ አብ አንተ ሰውዬ ዩቲዩብን ልታስበላኝ ነው እንዴ? ኧረ በእግዚአብሔር እንዴ! ኧረ በእግዚአብሔር ሆ እዴ
ሰራነው ይሄ አዲስ ስራ እያሉ እያጠቡኝ ነው ጭራሽ። ዛሬ እንዴት ነው ቦክስ አንቀጣቀጥም? የእግዚአብሔር ሰው ዛሬ ቦክስ መቀጣቀጥ አለብን። እመጣለሁ፣ ተዘጋጅቻለሁ። የጥርስ ይሄ እንትኑን ገዝቻለሁ፣ ጥርስ መከላከያ። ጉድን ነው ማፈላው ነው ምን ሃፒ በርዝዴይ የታባት ሃፒ በርዝዴይ በቃ እንደዚህ ነው እንዴ? ወይኔ ፈራተ የፈረንጅ ኮመንት ራሱ በጣም ከባድ ነው። he closed it like ያል ነው ያል ሪኮን ግዝኛ አልችልም። he closed it like ያል was ጆቫ ዊትነሶች እንግዲህ ያው ከነሱ ሀገር ኮንቴክስት ጋር ነው በእርግጥ አብሮ የሚሄደው። ዞሮ የጆቫ ዊትነሶች ቤት ለቤት ሁለት ሆነው ምስክርነት ይሰጣሉ። እያንኳኩ ምናምን ማለት በቃ አሰልችቷቸዋል እዛ ማለት ነውና አሁን በቃ ሚም ሆኗል። እንደዚህ ሱፍ ያደረገ ሰው ምናምን ሲያዩ አላ አይደለ በቃ ትዝ የሚላቸው የነዛ የጆቫ ዊትነሶች ዲስኮኔክትድ። አረ ቲክቶክ ተው እንጂ ተው፣ ቲክቶክ ዲስኮኔክትድማ አትበለኝ እንዴ! ምን አይነት ነገረኛ አፕሊኬሽን እና አንተ ተው እንጂ እንደዚህ ይደረጋል እንዴ? እና እንደዛ ነገር ነው። እሺ if your mom is still alive, okay, it's giving, I don't have time for you. It's too early for this, please. She bro is dressed like he's from Galilee. አላውቅም ጋሊሌ ምንድን ነው? እኔ ምን አውቃለሁ? who notice that God is good? why is he dressed like Jesus? እስቲ happy birthday. ኦኬ አላል ኮሜንታተር እሺ ኦሬዲ እኮ ቲኔጀር ሆኗል እውነትም። እሺ why girl, why did you sing like you was gonna haunt him? Okay, bro said no, I'm tired. Okay, and let's back. Kenya or Ethiopia? Which Ethiopia country no. is better? Let me just show you guys what Kenya looks like first. Ethiopia. ኬንያ ምንም አትል ባይዘው ምንም አትል። ኬንያ አሪፍ ትመስላለች። አታ ኬንያ የዋዛ አይደለችም። ከባድ ኮንቴንደር፣ በጣም ከባድ። ሰጋው አንተ። ይሄ ነገር ግን አሁንም እኔ እኮ ኮፒራይት እኮ አስጨነቀኝ እኮ ታይ ተመታ ነገር። እሺ አይ በጣም ቆንጆ ከተማ ናት። እዚህ አካባቢ አዲስ ኦ ማይ ጋድ ዋት ሹፉት የኛውን ፎቅ ዋት አረ ኬንያ አረ ናይሮቢ አተ ትለያለች ናይሮቢ። ዋው ሹፉት ዋው። እስቲ አዲስ አበባን እንያት እስቲ አዲስ አበባ አዲስ አበባ እንደዚህ አለ እንዴ? እሺ እንደዚህ ኦኬ። እሺ ያው እሺ ኦኬ። አረ ደህና ነገር አሳዩ። ላይት ምናምን አይደለም ፎቅ አሳዩን እስቲ። ደህና ፎቅ ጥሩ ነው፣ ይሄም ጥሩ ነው። ግን ፎቅ አረ በደንብ ሪፕሬዘንት እንዴ! የንግድ ባንኩ ህንጻስ? አረ በስማም እንዴ! ኢትዮጵያ በትክክሉ ሪፕሬዘንት አልተደረገችም እዚህ ቪዲዮ ላይ። የንግድ ባንኩ ህንጻስ? እዛ ቦሌ መስመር ላይ ያሉ ህንጻዎችስ? እንዴ ሸራተንስ? እንዴ አረ አይለፋም። እግዚአብሔርን በጣም ልክ አይደለም። እስቲ ኮሜንት ላይ ይሄን እኮ ኮሜንት ላይ ገብቶ እኮ እንትን የሚል አይጠፋም እኮ እግዚአብሔርን። ኢትዮጵያ እስቲ ኢትዮጵያ ዘሄ ተወባክ ታስፎግራ ህዝቤ በቃ እሺ። ኢትዮጵያ ህዝቤ ተርዛን ኬንያ አያው በሪፕሬዘንት አደራረጉ ግን ልክ አይደለም እንዴ። ኬንያን የሚገራርም ህንፃዎች ምናምን የሌለ ምናምን አሳይቶን እንዴ እዚህ ጋር ዞር ብለው ኢትዮጵያን ተመልከቱ። አሁን ከዚህ ህንፃ የንግድ ባንክ ህንፃ አይበልጥም እንዴ? እንዴት ነው ነገሩ? ተመልከቱ ኬንያ ላይ ያሳየውን፣ ናይሮቢ ላይ ያሳየውን
እንዴ ይሄ ህንጻውን ተደግሞ ነው የታየው። ይሄው እዚህ ጋር ሶስተኛ ጊዜ ያሳየው ይሄን ህንጻ። እሺ ይሄ አዲስ ህንጻ ነው ሌላ። እሺ አዲስ ህንጻ ደግሞ ተጫዋቹ አይደለም። እሺ ይሄው ይሄ በቃ እንደዚህ አይነት ህንጻዎች እኮ አሉ ኢትዮጵያ ውስጥ። እቺኛው ህንጻ ወድጃታለሁ ባይሆን ይሄ የኒውዮርክ እንትንን ይመስል ነው። ይሄም ምን እኮ በጣም እኮ እሺ እቺኛዋ ታምራለች። ይሄኛው ህንጻ ወድጄዋለሁ። እሺ ከዛ በኋላ ኢትዮጵያ ጋር መጣና ሹፉልኝ ምን እንዳደረገ ይሄ መታ ሰው ሲጀምር አይወዱንም እኛን ራሱ። እሺ ተመልከት። እሺ ይሄን አሳየ። ከዛ በኋላ በቃ ወፍ ከዛ በኋላ አንድ ደህና ነገር አላሳየ። ምን አምጥተህ በኤዲቲንግ ስላሳመርከው ነው ገጭ ስላደረክ አይበላም አይነፋም። እግዚአብሔርን ደህና ህንጻዎችን ማሳየት መቻል ነበረብህ እንዴ! እንዴት ነው ነገሩ? ተው በጣም ባያዝድ ነው። አዲስ አበባን ሪፕሬዘንት የሚያደርግ እንዴ አዲስ አበባን ሪፕሬዘንት የሚያደርግ እንትን የለም። ደና የቲክቶክ ቪዲዮ ምን አይነት ነጫጭባ ነው በእናታችሁ ተመልከት እስቲ። እሺ ይሄ ዝም ብሎ ነው። አረ ደና ነገር። አረ እንደዛ ከሆነማ ድሮን ይዤ ቶሎ ወደ አዲስ አበባ ብራዘር። እሺ ይሄ ያምራል። ምንም አይል ጥሩ ነው። አቀራረጹ ግን ልክ አይደለም። ያው ዝም ብሎ በሞባይል አንዱ ፎቅ ላይ ቆሞ ነገር ነው የቀረጹት። እሺ ይሄኛው ተመልከት። ይሄ ህንጻውን ለማን ተትቶ ነው? ተመልከት። ኧረ በለው። እሺ ይሄ አንተ እግዚአብሔርን በትክክሉ ሪፕሬዘንት የሚያደርገን ቪዲዮ የለም ቲክቶክ ላይ። እሺ ጥሩ ነው። ምንም አይል። ይሄ ግን እስከዚህም ነው። ካሜራማኖቻችን ምን እየሰራችሁ ነው እንዴ? አይደብራችሁም እንዴ? እስቲ ይሄኛው እዛ ከቅድቡ እንትን ላይ አለ። እሺ ስካይላይት ጥሩ ነው። ስካይላይት በጣም የሚገርም ነው። ደስ ይላል። ቲክቶክ ላይ አዲስ አበባ በትክክሉ ሪፕሬዘንት የሚያደርግ ቪዲዮ የለም። በጣም የሚያናድደው እግዚአብሔር ተመልከት። ይሄ ህንጻው ሹፍ። ይሄ ህንጻው በትክክሉ በድሮን ምናምን ተቀርጾም ቢወጣ አረ በለው እንዴ! አረ የአዲስ አበባ ካሜራማኖች ምን እየሰራችሁ ነው? አንድ ደህና እንትን የለንም እንዴ ኢትዮጵያ? አረ ጉዴ ፈላ። ሹፉት ይሄን ህንጻ። በስመ አብ this is ነውር በጣም እግዚአብሔር። ደንበጫን ስላላዩ ነው አዲስ አበባ። ደንበጫ ደግሞ የት ነው? አረ ናቲ ተወኝ በእናትህ። ደንበጫ ደግሞ የት ነው? ቤተክርስቲያን ነው ደንበጫ? እውነትህን ነው ናቲሻ። ተፈጥሮ ራሱ እንዴ በጣም ያው በቆሎ ምናምን እንዴ በጣም እኮ እንዴ ቤት ተገናኝቶ ትላለህ። ኧረ ናቲ እሺ ይሁን። እሺ ወደ ቀጣይ ቪዲዮ እናልፋለን። እናሳልፈዋለን። ይሄ ልጅ አስፈታኸው ታዲያ? እንዴት አደረክ እሱን ነገር እንዴ? 7 ማታንቀረቅብ ልጅ። ቆይ አንተን እንቀርቅብ ማን ሊያንቀረቅብልህ ነው? ጫማ ያልተመቸኝም ምናምን እንደ ሲንደሬላም ያረጋሃል እኮ አንተ ደግሞ እንዴ። አይሆንም እኮ በቃ አንተ ጧጧ ስለምትዘል ለዛ ነው ኳስ ተጫዋች የምትሆነው እንዴ። ካንጋሮችም እኮ ይዘላሉ፣ ግን ዓለም ዋንጫ የበላ ካንጋሮ አላቅም እኔ። ምን ሆነ ነው አንተ ደግሞ? ማይሆን እኮ ነው የምትሞክረው። ደግሞ ፊትህም እኮ የጀል ነው። ፊትህም ይከብዳል። እንደውም ከኮሮና በኋላ ማስክ ብታደርግ አሪፍ ነበር። አንተ አናስገባም ሰርገኛ መልኩ ምንሼ ነው አይነት ፊት ነው ያለህና ለምን አተወንም? ብተወን ነው የሚሻለው። ያኔ ህልምሽን ስትከተይ ምን ነበር ያሉሽ? አልተሳለቁም ነበረ በህልምሽ? ይሄ ህልሜ ነው ብለሽ ስትነግሪያቸው አየሽ በቃ እነሱ ልክ ነበሩ። ውይ ቅዠት ነው በቃ ተይ። ይሄ ሞዴሊንግ ምናምን ሞዴል ሆናለሁ የምትይው ውይ እሱ እኮ አይሆንም። እንትን ነው ልብስ አያምርብሽምና ደርባባም ደግሞ አይደለሽም፣ ወፍራም ነሽ። ወፍራም ስለሆንሽ ነው። እንትን ደግሞ ማዲያት አይመስልኝም፣ ሞንኪ ፖክስ ነው መሰለኝ። ቆየ እኮ አልጠፋም። እና ተይ በቃ
ደግሞ በትምህርትሽም አሪፍ አይደለሽምና ስራ የምታገኝ አይመስለኝም። አይሆንም ያንቺ ነገር ወይኔ። እሱም ደግሞ ሌላ ሴት እስኪያገኝ ነው ጥሎሽ ይሄዳል። የጊዜ ጉዳይ ነው። እድሜሽም ደግሞ እንትን እያለ ነው። አጭር ወንድ ነው፣ ኮማ ውስጥ ነው ምናምን። አይ በቃ አንቺ ማግባት ነው ያለብሽ። እንትን ነው ሰሃን ማጠብና እንትን ላይ እንጀራ መጋገር። በተሰባሰባችሁ ቁጥር ይሄን ለመታሰቢያ ይሄ ሲሆን የእግዚአብሔር ልዩ ጸጋ እንካፈላለን። ያስ እችላለሁ እኔ ሁሌም እችላለሁ። እኔ እንደውም ሞራል ነው የሆነኝ እውነት። በስመ ስላሴ እንደምናላችሁ የእግዚአብሔር ቤተሰቦች ሰላም፣ እንዴት ናችሁ? በዚህ ድምጼ አንድ ማስታወቂያ ልስራላችሁ። ከ10 ሬት ታደርጉኛላችሁ። አረዋ ካታሹ ፊት ከዚህ አንድ ድልስቶኝ ዴዝዴሞና ዴዝዴሞና አዲስ የአማርኛ የፍቅር ፊልም በሁሉም ሲኒማዎች እይታ መጀመሩን ስንገልጽሎ በታላቅ ደስታ ነው። እንዴት ናችሁ? ደና ካሜራ እዛ ጋር አለ። ከ10 ስንት ይገባኛል? ኦኬ 10 ሙሉ 10። እሺ አመሰግናለሁ። እሺ ይመቻችሁ። አይ እሺ። አረ ክሪንጅ ነው ይሄኛው ብዙም እስከዚህም ማን ነው እንደኔ ኮሜንት ሱስ ያለበት? ይሄውን ያለው እኔ ያለው አይደለ። ድምፁ አሪፍ ነው ግን ትንሽ ክሪንጅ ሆነ ኮንተንቱ you know። እሺ እናሳልፈው። አንተ ዛሬ በጊዜ መጣ ጎብዛ እቺ ልጅ አለች ባንደሳለ ምን ጆሮ ምንድን ነው አልኩ። እንኳን ደስ አለ ምን ይባላል? አሁን ተነስቼ ከዚህ ያርገ ብረጋግጥ ምን ታመጣለህ? እንኳን ደስ አለ ትለኛለህ? እንኳን በጊዜ መጣ ማለት እንኳን መጣ ብዬ አደነኩኝ። ምን አለው አንተ ዛሬ? Which country's flag is this? I don't know. Colombia? Colombia. Este o este. Échale saliva. Se fue. Este. So this is my first video on ዘፈን ያለበት ነገር ብዙ እንትን አንደለም አለቅ በጣም በሚያሳዝን ሁኔታ ለምን ሲባል ኮፒራይት እያስቸገረ ነው። እሺ ናቲ ይባላልው ከከተማ ገበሬ ነኝ። So I'm excited to share my journey with you guys. ይመቻችሁ። So this is my first video on እሺ እኔ ለት እስቲ ገብተን 6000 ፎሎወር ደርሷል። እንዴ ምንድነው 00 አሃ አየኔ ቲክቶክ እስቲ እንደገና ያ እሺ አሪፍ ነው። እንደዚህ የሚሰራ ሰው ምናምን ስታበረታቱ በጣም ደስ ይላል። እግዚአብሔር ቲክቶክ ናቲ ይባላልው ከከተማ ገበሬ ነኝ። So I'm excited to share my journey with you guys. ይመቻችሁ። So this is my first video on TikTok. ናቲ ይባላልው ከከተማ ገበሬ ነኝ። ደሞ ናቲ ነው ስሙ። So I'm excited to share my journey with you guys. እቺ ነገር ነው ብዙም አልወዳትም። So this is my first video on TikTok. ናቲ ይባላልው ከከተማ ገበሬ ነኝ። So I'm excited to share my journey with you guys. ይመቻችሁ። So this is my first video on TikTok. ናቲ ይባላልው ከከተማ ገበሬ ነኝ። So I'm excited to share my journey with you guys. ይመቻችሁ። So this is my first video on TikTok. ናቲ ይባላልው ከከተማ ገበሬ ነኝ። ኦ በሻናና ኦ በሻናና ካሪና ባያና ኦ በሻናና ስቶሪ ሰፈራ ኦ በሻናና ወሮሊ ታዋላ ኦ በሻናና ጋቲኑ ካናሳ ኦ በሻናና ሱኒስ ባድንጃል ቶሎ ማሳለፍ ቶሎ የሚገኘው ባለዲሞ ወስተኛ ላይ ያረጋይ ነው። እባካችሁ ሼር ኮምፕሊን እንደዚህ አይነት ቪዲዮዎች ያስፈሩኛል። እንዴ ረቦ ነው እንዴ አለኝ። አዎ አልኩት። እና ምግቡ እስከሚመጣ ድረስ ለምን ኬክ አትበላም አለኝ። የሆነ ኬክ ሲለኝ እሺ አልኩት። ከዛላ ስለማላውቀው ከየት ነው የገዛው አልኩት። ስለው አለኝ ምንድነው እንደዚህ ከየት ነው የገዛው አልኩት። አረ እናቴ ነች ከእናቴ ነች ሰራችልኝ አለ። አረ እባክህ እናትማ እናት ነች። ያንተ እናት የኔ እናት ነች።
ስበላው በጣም ይጣፍጣል። ኬክ ነው። እኔ እየበላው ጓደኛዬ ሳበላ እዚህ ሳጎርስ ብሉ ጠጡ ስበላ ምናምን በቃ ምግቡ መጣ። ምግቡን ጥርብ ጋር ደግሞ በላው ምግቡን እንጀራውን በላው ምናምን ዶርም ገባው ክላስ ስለነበረኝ ዶርም ገብቼ እንዲቆጭ ብዬ ጓደኞቼ ጨዋታ ይጫወታሉ። ያስቃል ትንሽ እኔ ወንድማችሁ እያልኩ አልጋ ስር አብትላ እንደዚህ ፎጋሪ ነሽ ከአንደኛው አልጋ ስር ወዳልኛው ከዛ እግዚአብሔር ነው እንግዲህ ሳቅ ልሞት ምንድነው ከንፈሬ ደርቋል እናንተማ ፎጋሪ ናችሁ እያልኩ እንዳጋጣሚ ዝም ብዬ ስልክ ሳይ ምንድነው እንዴ እዚህ አቤት ጀንበሩ የለም ጀንበሩ የለም ጀንበሩ አንተ ነህ እኔ ሌላ ነው ስሜ የት ነው ጀንበሩ አሁን ወጣ ሲመጣ ጎሾ ሊገልህ ስለሚፈልግ እንዲጠብቀኝ የትም እንዳትሄድ ብሏል በል እሺ ጀንበሩ አቤት እዚህ አቤት ጀንበሩ የለም የማታውቀውን ሰው ልትገል የመጣኸው በኮመንት ሰድቡ ነው ወይ? አድከም ይሆን ከዛ አክቲንግ ግን ተመችቶኛል። ሀበሻ ነህ? አዎ እንዴት አወቅ? ገመትኩ። ጎበዝ ነህ። በል እንዳበለኝ አሁን ልሂድ። እሺ ይሄ ደንበኛ ሀበሻ ነው። ሰላም ናኦም እባላለሁ እና አንዳንድ ስራዎችን ሞክሬ አልተሳካልኝ ወጣት ነኝ እና ለምን በዚህ በቲክቶክ መጣሁኝ ከትንሽ እስከ ትልቅ እቃዎችን አሻሽጣለሁ። የሚሸጥም እቃ መግዛት የምንፈልጉ ሰዎች ኮንታክት አድርጉኝ። የሚከራይም ቤት ያላችሁ ሰዎች ኮንታክት እንድታደርጉኝ እፈልጋለሁ። ቪዲዮ ቫይራል እንዲወጣ የሚደረገውን ነገር አድርጉኝ። አረብ የመሰከረውን ጥቅምት የጠቀመውን ዳር ያደረው ፍቅርዋ ዱዓ ላይ ሁኜ እኮ ነው። ዱዓ እያደረግን ነው እንደው ዝናቡም እንዲጥል እንዴነሁ መገን የዛለታ ወንድም ከወንድሙ ዛይብ ከሳይቡ ብዙ ነው በሽታው ብዙ ነው ህመሙ ወንዱ ይውጣና ሴቱ ይግባልኝ በሴቱ በኩል ነው ሀድራ ይገባልኝ አሜን መረመዋናኝ በረካ ሁኑ አማኒ ማንጀባ በረካ ጀባ የወለዳችሁ ጀነት ይግባ እናንተን ያርጋችሁ ባላበባ ከምቀኛ ከሸረኛ ከሟርተኛ ካሉባልተኛ ከሴመላሰኛ ከወንድ ፎክሰኛ ከጎረቤት ምቀኛ ከፈረስ መጫኛ ከጨለማ ከተማማ እነየመጀን መስከረም የመሰከረውን ጥቅምት የጠቀመውን ዳር ያደረውን ግንቦት የገነባውን ሰኔ የነሰነሰውን ከጭቃው ልቅ ፎቁ ጥልቅ አሁን ውሎ ማደሮ ለምን ዱዓ ላይ ነኝ እደውላለሁ እሰይ እናቴ አቤት ወሎ አሁን ውሎ ማደሮ ለምን እሰይ እናቴ ዱዓው የሚድረስሽ እሰይ እናቴ ኦኬ ኧረ ጎበዝ ነው፣ በጣም ጎበዝ ነው። እግዚአብሔር ይሄ ልጅ ይለያል። አይ በጣም ይገርም ነው። እግዚአብሔር እንዴ ጎበዝ ነው በጣም በቃሉ መያዙ እና የሁላ ነገር ራሱ እግዚአብሔር ቀሉን ተውትና ድምፁ በቃ ነገር ሁሉ ነገሩ ደስ ይላል። ጎበዝ ነው። እግዚአብሔር በጣም ጎበዝ ነው። ወንጌል እየሰበከ ይሆን አስባችሁት? ኧረ ተው ያው እኮ ነገሩ ያው እንግዲህ አሁን መናገርም ከባድ ነው። ልክ ነው። ኮምፎርታብል አይሆኑም ሰዎቹ ያሉት ሰዎች ኮምፎርታብል የሚያሆኑበት ምክንያት ግን ሪዝነብል ነው። ገብቶሻል አይደል ሀዊ? ምክንያቱም አሁን አንቺ ፕሮቴስታንት ሃይማኖት እንበልና ሆነሽ ከዛ በኋላ አንድ ሰው ሰይጣኒዝም እምነትን ይዞ መጥቶ
ታክሲ ውስጥ በተቀመጥሽበት ሰይጣንን ተቀበሉ ሰይጣን ያድናል ምናምን ቢሎ ሊሰብክሽ ቢሞክር ኮንፈርት አይሰማሽም። እንደውም ተነስተሽ ካልደበደብኩ ለልትዩ ትችያለሽ። ወጥሻላል ማትቀበየው እምነት ስለሆነ ማለት ያ እምነት ነው እያልኩኝ አይደለም። ሰይጣን ይዘመን እና አሁን ለአንድ የኦርቶዶክስ እምነት ተከታይ የፕሮቴስታንት እምነት አጋንንታዊ የሆነ አስተምህሮ እንደሆነ አድርጎ ነው የሚረዱት። ሙስሊሞችም እንደዛው፣ ፕሮቴስታንቶችም ደግሞ ኦርቶዶክሳዊን አስተምህሮ አጋንንታዊ እንደሆነ አድርገው ነው የሚያስቡት። ስተት ያለበት አስተምህሮ የክደት ትምህርት እንደሆነ አድርገው የሚያስቡት። ስለዚህ አንቺ ከምታምኚው ሃይማኖት የተጻረረ የሆነ ንግግርን ታክሲ ውስጥ ቁጭ ብሎ በግድ ፎርስፉል በሆነ መንገድ ሊነግሪሽ ሲሞክር ኦፍ ኮርስ ኮንፈርት የማይሰማበት ምክንያት ሊኖር አይችልም። ዲስኮንፈርት ይሰማሻል። ገብቶሻል? ስለዚህ አራቦ ዘንበልና ምናምን አይነት ነገር ውስጥ መገባባታችሁ አይቀርም። ምክንያቱም እምነት ያለው ሰው ስለሆነ ማለት ነው። እዛ ውስጥ ያለው ሰውዬ እምነት አልባ ሰው ቢሆን ይሄኔ ሙድ ይዞበት ምናምን ብሎ ላሽ ሊል ይችላል። እምነት ያለው ሰው ግን ከእምነቱ ውጪ የሆነ ትምህርት በግድ ላስተምረ ስትዩ ኮንፈርት አይሰማውም፣ ደስ አይለውም። ገብቶሻል አይደል? ስለዚህ በቃ እንደዛ ነው የእግዚአብሔር ሴት ብዙ ማብራራት ብዙ ኧረ የምትገርም ልጅነት ትመቸኛለህ። ተመቸኝ። አሪፍ ልጅ ነው በጣም ደግሞ ላይፍ በደንብ እንገዘው። ወንድማችን ትልቅ ተሰጥኦ ያለው ልጅ ነው። እውነት ለመናገር ታብታብ አድርጌ ገና አልተሰራም፣ በሱ አቅም ገና አልወጣም። ላይቭ ታብታብ ባደርግ ደስ ይለኝ ነበረ፣ ግን ቲክቶክ ያቋርጥብኛል ችግሩ። ስለዚህ ኔክስት Today is my first full day here in Ethiopia and we are still in Addis Ababa in the capital city and I wanted to start the video right here on this street which seems like a main road and it looks very organized, very clean, but main road ma የቃሊቲ መንገድ ነው። አንተ ምን ሆነ ነው? more looks like a business area. ናዲሻ ወደ ደንበጫ የሚወስደው መንገድስ እንዴት ነው ግን? As there are lots of hotels and also this place is very close to the airport. In reality, Addis Ababa is actually a very fast growing, developed city. እነዚህ ናቸው አክታር የሚሆኑት አሁን አቁማናት ባትን ይባት እየሰራ ነው። እንዳዛራ ለማተነጋገር ነው። ታዲያ እኮ ትልቅ ፊልም እኮ ነው። ምን ይመስላሉ ባናት እኮ እየሰራ ነው። እንደዚህ ነው የሚታለቀው እንዴ? ታዲያ እንደዚህ እንቃርጋ ዳም ባፊንታስ ቆጣ ድረስ ማግደል አለበት። ይሞታ ፈርማ እንደገባው ሪስኮስ ደም መስራት አለበት። ፊልም አንዴ እኮ ፊልም ቢሆን ማለ ቢነሳ ማን ነው ተጠያቂ ነው? ዳይሬክተር እኮ ነው ተጠያቂ ነው። ቢናቃብስ አንቃይ በቃ የሚሞትም ከሆነ እናዋለን እስከ መጨረሻው መጣበቃለን። ኧረ እሱ እኮ ከጀርባ ነው የሚሰራው። አንተ ከበላይ ታውቃለህ እንዴ? እንዴማ ለፊልም ተብሎ እሱ ይገደላል እንዴ? ሻውን ኢን ዘ ጌት ወርድስ የሚለውን ፊልም አይተሃል? እኔ ነኝ ያሰራሁት። በአካል በፊልሙ ላይ እንደሞተ ቀረው አናውቅም። አሳንቄው እንልገመው። እሺ በቃ የሚሰሩ ከሆነ በስራ ስሩ። አትልማጭማጭ። እስኪ ቀጥል። አራባናት አቁም ባትን በቃ አላሰራምና እንዴ ማባና አረ ምንድነው አቦ ያ ፊልሙ ኢንዱስትሪ ብልሽት ሽት ታረጋችሁብኝ ጭራሽ። አረ አንድ ጊዜ እንሞክረው። አትሞክርም በቃ ሌላ አክተር እንጠራለን። ለጓደኞቻችሁ ደውሉላቸው እስኪ እነሱ ሪስክ ከወሰዱ። እሺ በቃ ደውል። ባዛ ረዳቷን አረጋችኋለሁ። እሺ እንዴት ሹካካ ዚናት እንዴ ማን ነው እሺ ቀይረሽ ነው? ኧረ ሴትዮ እንዴ እኔ አዲስ አበባ ገንፎ አለማንኪያ የበላው ልጅ ትቸውጂ። ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታውቂው? ሌላ ሳደላሽ አባርና እና ሌቦ አዲሷ የመስረቂያ ሲስተማችሁ ናት። ኧረ ወንድም የለሽም? ማን ወንድም የለሽም? ለናዲያ ነይ ነው የምልሽ። እንዴት ናትና አይ እቺ ልጅ ጎበዝ ናት። ትንሽ ጎበዝ ናት። አንቺ ባትኖሪ ግን ማን አይ ጎበዝ ናት። እናቴ መጀመሪያ አምስተኛ ልጅ ጎበዝ ልጅ ነች። ጥሩ ልጅ ነች። እሺ What's up, bro? I follow you. Oh man, my bro. What's up, bro? What's up, bro? How are you? How are you? I'm fine. I'm good. Good to see you, man. What's your name? Thanks. My name is Addis. Addis. Yeah, I'm writer. You're a writer. I'm craftsman.
This is mine. What? Are you making one right now? Wow. Yeah, I'm making this one. Yeah, I made it. Oh, okay. So you sell it here in the market? Yes. What does it say? This is flower vase. Oh, it's a flower vase. She likes. How much is this one? This one is only 200. Only 200? Yeah. Oh, bro, you know what? You 100. No, I'll give you. You are a guest. Maybe if you. You know what? I think it's beautiful. Wow, this is so beautiful. You know what? I'll buy it from you, okay? I like local artists. Okay, thanks. Thank you. So yeah, let me get one, please. One? Yeah. Okay. Here. I'll take one from you. Fair price, okay? This is not amazing. Price. I get treated like family in Ethiopia. Because you are my family and I follow you on TikTok. Thank you, bro. Okay, let's do this one here. Can I give you an extra one? It's okay, I give you an extra one for you because family. Thank all you, right? brother. Okay, we will post this one. Yeah, okay. I'm gonna post and it. I want to share my book. Okay. This is a book of Ethiopia. Many people can Okay. The title is The Book of Ethiopia. The Book of Ethiopia. The Book of Ethiopia. And the author is many people. And also I invite you to participate on my book. Okay. You can get the link on Google. You can write The Book of Ethiopia. And I will give you my link, my website link. Please. And you will write your own opinion. About Ethiopia, about Ethiopia, about unity, about peace, about friendship. You can write on that book. This is our book. All right. Yeah, I'm not owner. Okay. We are the owner. Perfect. I love the that. writer. Okay. Okay. I can explain this. I love that. That's beautiful. So you have Thank you. Thank you. Send me a. What's up, bro? ሄሎ ጤና ይስጥልኝ። ከፀሐይ ወታ ገባሽ ባንክ ሰላም ነኝ። ምን ልታዘዝ? እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ባለፈው ሳምንት ሲቪ አስገብቼ ነበርና እንደውላለን ብላችሁ አልደወላችሁም። እንዴት ሆነ ብዬ ለመጠየቅ ነበር። ስም ማን ልበል? በረከት። እሺ በረከት፣ ባለፈው ሳምንት ነው ሲቪ ያስገባኸው? አዎ። እያየነው ነው። ሪቪው አድርገን ስንጨርስ እስከ አንድ ወር እንደውላለን። ይኸውልሽ እኔ 3 ወር ሆኖኛል። አንድ ሳምንት ያልኩት አውቄ ነው። አልደወላችሁልኝም እስካሁን። ከ3 እስከ 6 ወር ይቆያል። አንድ አመት ሆኖኛል። ውጤትህ የወረደ ነው በረከት። ምን ነው ከነ ክብር ብትሄድ አይሻልህም? ውጤት በጣም ወርዷል። ኮምፒውተር ላይ ቼክ ለማድረግ ራሱ ከ30 ሰከንድ በላይ ስክሮል አድርጌያለሁ ወደ ታች። ወርዷል በጣም። የቅድመ አያቴ ጡት ነው ትዝ የሚለኝ። እንደዚህ የወረደ ነገር አይቻላውቅም። ለጉልበት ስራ ራሱ አይሆንም ውጤት። ምን ያህል ቢወርድ እንደሆነ አስበው እስቲ። በዚህ ውጤት ማድረግ የምችለው ነገር መስረቅና የታመመ ሰው መጠየቅ ብቻ ነው። 10 ጊዜ አትደውል። ማንም ሊቀጥር አይፈልግም። አትሆንም በቃ። ያለ ቦታ አትጣጣር። ለራስ ክብር ይኖር። ኦንላይን ባይሆን ያስገባው የቆሻሻ ማጠራቀሚያ ውስጥ ነበር የምወረውረው። ኮፒ ያረከው ካለ ወርውረውና ስራ አቅልልልን። ቺፕስ እንኳን መጠቅለል አይገባውም ይሄን ውጤት በያዘ ወረቀት። እስቲ ጦርነት የለም እንዴ? ለምን አዘምትም? ሂድ ተዋጋ። እኛ ጋር አትደውል በቃ። ደደብ እንኳን አጓጉል ተስፋ እንዳልሰጠ ራሱ ተሳቀኩኝ እኔ። አትደውል በቃ። ለተማሪ 0 አይሰጥም የሚሉት ነገር እኮ ነው እኛ ላይ ስራ እየደራረበብን ያለው። ኔጌቲቭ ነበር የሚያስፈልግህ አንተ። በህይወት የሌለ ሰው በቀጥታ አይሻልንም እንዴ? ቢያንስ 10 ጊዜ እየደወሉ አይነዘንዙንም እንዴ? እነሱ በቃ ውጤት የለም ወድቋል። የተማርክበት ወንበርና ጠረጴዛ ሲቪ ቢያስገቡ ለነሱ ነው ቅድሚያ የምንሰጠው። አትሆንም በቃ። ተስፋ ቁረጥ። ለራስህ ስትል ብቻ ሳይሆን ለሰው ልጅ ዘር በሙሉ። በስማ አይዞ በያ አይዞ እንዴ! ኧረ ከባድ ነው። ኤክስ ናት ወይ ስገምት ኤክስ ናት አላለ። ኧረ ያስብላል እንዴ! ያስብላል። እግዚአብሔርን ደብረ ብርሃን ዩኒቨርሲቲ 1.8 ማምጣት ከቻለ ኦኬ፣ እኔ እንጃ 2.9 is actually good እኮ። እሺ እኔ እባክህ ስለምንም ስለ ነጥብ ምናምን የማውቀው ነገር የለም። መጨረሻ ላይ ዝንቧን ያየ ታዲያ ምን እንደው ዝንቡላችንም ጋር ያለ ነው። እሺ መንገድ ላይ አስቆመው እቅድ ምንድነው የምትሉኝ ሰዎች ግን ጤነኛ። እሺ እንዴት ለሰማሃት? እኔ እኮ ልቤ ተጨነቀች። አሪፍ። እስቲ ፈረካስ የሚባለውን ሰውዬ ቼክ እናድርገው። ሌኒ ሰጀስት ያደረገችን አንድ ሰው አለ፣ ኮሜዲያን ፈረካስ። ፈረካስ ማን ነው? ፈረካስ ሰላም። ታዲያ ይሄንማ አውቀዋለሁ።
አውቀዋለሁ እንጂ እንዴ በደንብ ነው እንጂ ማውቀው። በጣም አስቂኝ ይመቸኛል። ይሄ እንትኖቹ ይሄ ምንድነው አክሰንቶቹ የሚሰራቸው አክሰንት ነው የሚባለው አይደለ? በጣም ይለያል። ይችላል እግዚአብሔር የአዲስ አበባ ሴትዮ በተለይ እሱ ብቻ አይደለም ትራፊኮቹ፣ ከምንም በላይ ትራፊኮቹ ዛሬ ይችላል። ለእግዚአብሔር ይሄን ልጅ አውቀዋለሁ። ብዙ ቪዲዮዎችን አይቻለሁ በቴሌ ብር። ትናንትና እንደው መቼም ቪዲዮ ፋፋን አይቻት ነበር። ቴሌ ብር ልትቀርጽልህ እንዴ? ቀርጸህ እኔን ታወጣለህ እንደምዳ? ኧረ በጭራሽ በቴሌ ብር ልጆች አሉኝ አደራ አይደለም ነው አስይለኝ እኮ ነው አለቃ። አይ እሺ እንግዲህ ያዝ ቁጥር 9 ኧረ በቃ 83 ያዝ። ፈረካስን አውቀዋለሁ። አይ በጣም ጎበዝ ልጅ ነው በጣም። እስቲ ይልቁንስ አንድ ነገር አውቀዋለሁ። አይ በጣም ጎበዝ ልጅ ነው በጣም። እስቲ ይልቁንስ አንድ ነገር አውቀዋለሁ። አይ በጣም ጎበዝ ልጅ ነው በጣም። እስቲ ይልቁንስ አንድ ነገር አውቀዋለሁ። አይ በጣም ጎበዝ አዎ አንዴ ስለሚደጋግመው ነው ያጠፋው። ሳውንዱን ቴንኪው ቶኒ ስለነገርከኝ አመሰግናለሁ። የገስት ሌያውቱን ማስተካከል የሚቻልበት መንገድ ነበረ፣ የሆነ መንገድ እሱን መንገድ ባገኘው በጣም ደስ ይለኝ ነበር። እዚህ ኮምፒውተር ላይ እንዴት እንደሚቻል አላወቅኩም እንጂ እስቲ ለመጨረሻ ጊዜ አንድ ጊዜ ሚውት ላድርገውና
እሺ ተመልሰን መተናል። ፈረካስን አወቁት። ፈረካስ ጋሽ ፈረካስ ኧረ ምንድነው ምሳ አልደረሰም እንዴ? ከምሳ ከደረሰ ወደ ምሳ ሊሄድ እስቲ አንድ ስታውንድ እኛ የመጣ ነው ከስኩል ኦፍ ሀበሻ ቢዝነስ ቻናል ነው። አሁን ላለው ወጣት ጀነሬሽን የጠቀማ መልዕክት ያስተላለፍን ነበር። ፍቃደኛ ከሆነ አንድ ቀን ኢንተርቪው እናደርግ። ዛሬ ከማን ጋር ነኝ? ኃይሌ ይባላል። በምን ሙያ ላይ ነው ያለው? በንግድ ሙያ። ሙያ ውስጥ የተማርከው ትልቁ ትምህርት ምንድነው? ኮሚትመንት ካለ ችግሮች መሻገር እንደሚችሉ ተማርኩት። በህይወት ዘመን ስለ ገንዘብ የተማርከው ትልቁ ትምህርት ምንድነው? ገንዘብ መጠቀሚያ ነው። ይህን ለሚያዩት ወጣቶች ምን የምትመክረው ምክር አለ? ኢንላይትመንት ያስፈልጋል። ከነገሮች ባሻገር አስቦ ማየት፣ ሩቅ ማለም፣ በአጫጭር መሰናክሎች አለመውደቅ፣ ከወደቁም መነሳት እንዳለ ማሰብን እመክራለሁ። አንድ የመጨረሻ ጥያቄ፣ ስንት ዓመት እያለ ነበር የመጀመሪያ ሚሊዮን የሰራው? 25 ጊዜን ሰጥተህ ስላናገርከን በጣም አድርገን እናመሰግናለን። ከኢትዮጵያ ውጪ ወደ ተለያዩ ሀገራቶች ተጉዛችሁ ሊሆን ይችላል። በቲቪ ያያችሁ በቃ ለማንኛውም ለዛሬ ይሄን ያህል ከገባው ይበቃኛል። በሚቀጥለው ኧረ በኋላ ገባለሁ ተመልሼ። አሁን ወጣ ብዬ መመለስ ስላለብኝ ነው። ምሳዬን ምናምን በላልቼ እመላለሳለሁ ነገር። ለማንኛውም እስካሁን ድረስ ለቆያችሁ ወደ 200 ምናምን ለምትሆኑ ሰዎች በጣም ታላቅ የሆነ ከብሬት ይሄን እያሳለፍኩኝ ናችሁ። በልቻው እናንተ ታሳብዱኛላችሁ ገና። የሶሻል ሚዲያ ሰውን ላሳብዶ ጨረሰኩ። ቻው ጀረ 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 ጀረ